እጅግ በጣም ወሳኝ ጥያቄ ነው። የኢትዮጵያዊነት ምንነት ላይ ሳንግባባ ከዚያ ተቀጥሎ በሚመጡ ሀሳቦች ላይ መነጋገር ያስቸግራል። ኢትዮጵያዊነት ማን ነው? ኢትዮጵያዊስ ማን ነው? ለምንድን ነው ኢትዮጵያዊነት የሁላችን አሰባሳቢ ጥላ አድርገን የምንወስደው የሚለውን ነገር ሁሉም ሰው በእኩል ትርጉም ይገነዘበው እንደሆነ እርግጠኛ አይደለሁም። ለኔ ኢትዮጵያዊነት ኮመን ፌት ነው፣ የጋራ እጣ ፈንታ ነው። እንደ ግለሰብ ሳይሆን እንደ ሕዝብ የምንደርስበትን ማንኛውም ትልሞቻችን ልናሳካ የምንችለው በዚህ ግራንድ ማንነት ውስጥ እንደሆነ ነው የማምነው። ኢትዮጵያዊነት ሲባል ብሔራዊ ጥቅም፣ የግለሰብ ጥቅም፣ የቤተሰብ ጥቅም፣ የማህበረሰብ ጥቅም፣ ከዚያ ደግሞ አልፎ ብሔራዊ ጥቅም። ብሔራዊ ጥቅም ልክ እንደ ግለሰብ ጥቅም ጠዋት ከፍለን ወዲያው የምናገኘው ላይሆን ይችላል። እኛ ከፍለን ልጆቻችን የሚያገኙት ሊሆን ይችላል። አሰባሳቢ ትርክት እኛ ሲፈጥረን ባለብዙ መልክ፣ ባለብዙ ቋንቋ፣ ባለብዙ ባህል ስለሆን እነዚያ የሚለያዩ ማንነቶች ዋናውን ማንነት እንዳይሸረሽሩት የሚሰበስበን እንደ ቤተሰብ እንድንታይ የሚያደርገን ትርክት ያስፈልጋል። ከዚያም ባሻገር ያ ብሔራዊ ጥቅም ያልነውን ነገር ሊያሳካ ሊያበለጽግ የሚችል ትውልድ መስራት ይጠይቃል። ብሔራዊ ጥቅም ከግል ጥቅም የሚለየው ነገር በሰሞኑ በፈረንሳይ ሀገር አንድ የካቶሊክ ካቴድራል የመጎብኘት እድል አግኝቼ ነበር። ኖትርዳም ካቴድራል ይባላል። እዚያ ሲነግሩን ይህ ካቴድራል ተጀምሮ እስኪያልቅ 200 ዓመት ፈጀባቸው። 200 ዓመት ማን መኖር ይችላል? 200 ዓመት ማንስ ጀምሮ ሊጨርስ ይችላል? 200 ዓመት የሚሰራ ስራስ ጀማሪው ምን ሊሆን ጀመረው? በግል ጥቅም ቢሆን አያየው። ብሔራዊ ጥቅም ማለት ያ የጀመረው ያ የሚሰራው ከዚያ ከሰራው ስራ ተጠቃሚ እንኳ ባይሆን በትውልድ ቅብብሎች መካከል የሚጸናና ኢትዮጵያዊነትን የሚያቆይ ስራ ማለት ነው። አንዲት ቤተክርስቲያን ጀምሮ ለመጨረስ 200 ዓመት የፈጀው የጋራ የሆነ ፈረንሳዊ ጥቅም እንጂ የግለሰቦች ወይ የኩባንያ ጥቅም ሊሆን አይችልም። ብሔራዊ ጥቅም ስንል ከኛ ከግል ፍላጎትና መሻት የተሻገረ ማለት ነው። በእርግጥ አንድ ከግምት ሊገባ የሚገባው በርከት ባሉ ሰዎችም እንደ ችግር የሚታየው ኢትዮጵያ ውስጥ የማንነት አረዳድ ነው። የሰው ልጅ በአንድ ማንነት ብቻ አይታወቅም። እኔ በስሜ እታወቃለሁ። አብይ ስባል መለያዬ ነው፣ ማንነቴ ነው። የአባቴ ልጅ መሆኔ የአባቴ ስም ማንነቴ ነው። የልጄ ስም ማንነቴ ነው። በዘር፣ በሃይማኖት፣ በተማርኩት ስራ፣ በተለያየ ነገር ልታወቅ እችላለሁ። እኔ ማንነቴ የሚገለጸው በአንድ ጉዳይ ብቻ አድርጌ ወይም አንደኛውን አጉልቼ ሌላውን ሳኮስስ የኢትዮጵያዊነት ምንነትና የኢትዮጵያዊነት ትርጉም ትክክለኛው ሚዛን ይስታል። ለምሳሌ እዚህ ቤት ውስጥ 100 ኢትዮጵያውያን ብንኖር 100 የምንሞላው ኢትዮጵያዊ ስንሆን ነው። እዚህ ካላችሁ ሰዎች ወንዶች ተለዩ ከተባለ 60 ልንሆን እንችላለን። ከወንዶች መካከል የብልጽግና ፓርቲ አባላት ተለዩ ቢባል ደግሞ 20 ልንሆን እንችላለን። ከብልጽግና ፓርቲ አባላት መካከል የሲቪል ኢንጂነር ተማሪዎች ተለዩ ብንባል ደግሞ 3 ልንሆን እንችላለን። ሲቪል ኢንጂነር ማንነታችን ነው፣ ብልጽግና ማንነታችን ነው፣ ወንድም ማንነታችን ነው። የምንለይበት የምንገለጽበት ነገር ነው። ሁሉ ተሰካክቶ ግን ኢትዮጵያዊነት ስር ነው የሚወድቀው ማለት ነው። ኢትዮጵያዊ ሲሆን ሰብሰብ ተለቅ ይላል። ከኢትዮጵያዊ በታች ያሉ ማንነቶች ደግሞ አሉ፣ ነገር ግን እያነሱ ይሄዳሉና ወደ ትልቁ ማንነት ወደሚሰበስበን፣ ወደሚያጸናን፣ ወደሚያዘልቀን ማንነት መሰብሰብ ማለት ነው። ስንኖር ኢትዮጵያዊ ስንሞት ኢትዮጵያ የተባለው ሐሳብ እኔም የሚገዛኝ ሐሳብ ነው። ስኖር ኢትዮጵያዊ ሆኜ ለኢትዮጵያ ብሔራዊ ጥቅም ሰርቼ ለኢትዮጵያ ብሔራዊ ጥቅም ቆሜ ሳልፍም ኢትዮጵያ መሆን እመኛለሁ።
መጨረሻ ግን ብዙዎቹ ሁሉም ባይሆኑ ብዙዎቹ ሲሞቱ ገንዘቡን መክፈል እንኳ ባይችሉ ኢትዮጵያውያን አዋተው ለምነው ተለቅተው አስከሬናቸውን ለሀገራቸው ልከው እዚህ ይቀበራሉ። ያ ሰው ለምንድን ነው ኢትዮጵያ ሄደህ የምትቀበረው ተብሎ ከሞቱ በፊት ቢጠየቅ ብርድ እንዳይመታኝ እንዳይርበኝ ከጎረቤት ጋር ቡና ልጠጣ ሊል አይችልም። በሆነ ሎጂካል በሆነ መንገድ ሊያሳምነን አይችልም። ነገር ግን ሰው ሞቶ እንኳን የመጨረሻ ማረፊያው ሀገሩ እንድትሆን ይመኛል። ያ በዚያ ልክ የሚወዳት በዚያ ልክ የሚመኛትን ሀገር ማጽናት፣ መጠበቅ፣ ማስቀጠል ላይ ግን በዚያ ልክ አይተጋም። ለዚህ ነው ብሔራዊ ጥቅም የሚያስፈልገው። ስንሞት እንኳን ልናርፍበት የምንፈልገውን ምድር የማጽናትና የማቆየት ጉዳይ የየዕለት ንግግራችን የየዕለት ስራችን ውጤት ካልሆነ በእኛ እንዝላልነት ሊፈርስ ይችላል። ከፈረሰ ደግሞ ስንኖር ካናዳዊ ሆነን ስንሞት ኢትዮጵያ የምንሆንበት ዕድል ያንሳል ማለት ነው። እንዴት አድርገን የጸና የለማ የማይለምን ሀገር እናቆያለን ከሚል ፍሬ ሀሳብ ጋር መሰናሰል አለበት። ምክንያቱም የጀመርነው ትውልድ ካልቀጠለ የምናስበውን ትውልድ ካልቀጠለ በስተቀር በአንድ ትውልድ በአንድ ቤተሰብ በአንድ ግሩፕ ሀገር ተሰርቶ አያልቅም። ሀገር የቅብብሎች ውጤት ነው። ያን ለማረጋገጥ የሚያስችል ስራ መስራት የሚቻለው ትውልድን እያሰብን ስንሰራ ነው። ነገን እያሰብን ስንሰራ ነው። ነገን የምናስብ ሰዎች ግን ዞር ብለን ትናንትናን መመልከት የማንችል ከሆነ ትናንትናችን የዘነጋን እንደሆነ ከትናንትናችን መማር የማንፈቅድ ከሆነ ነገ አይሰራም። ለዚህ ነው እኛ ትናንትን ከዛሬ ዛሬን ከነገ አስተሳስረን ሚዛን ጠብቀን ሀገርን ገነባለን ብለን የተነሳ ነው። እንግዲህ ሁሉም ሰው እንደሚገነዘበው ትናንትን ባለው ልክ ማክበር አጽንቶ ማቆየት የኛ ንግግር አይደለም፣ ተግባር ነው። የኢትዮጵያ ሙዚየም የሚባለው አንድ ለናቱ ከተሰራ በኋላ ዞር ብሎ የሚያየው ባለመገኘቱ በውስጡ የያዘው ኮንቴንት በጣም ብርቅና ውድም ቢሆን ሰው ገብቶ ለመጎብኘት የሚያስችል ብቃት አልነበረም፣ አልተጠገነም፣ በተሰራበት ልክ አልተያዘም ወይም አላደገም። እነዚህን ትናንት አባቶቻችን የሰሯቸውን የጀመሯቸውን ነገሮች ለትውልድ እንዲሸጋገሩ ይሁነን ብለን አስበን የምንጠግንበት ምክንያት እንዲቆይ የምንፈልግበት ምክንያት ትናንትናችንን ማየት ካልቻል ነገ የሚባል ነገር የለም። ትናንትናን ብቻ በመጠገም ነገ አይሰራም። ለምሳሌ ዩኒቲን በመስራት ብሔራዊ መንግስትን በመስራት ብቻ ነገ ሊሰራ አይችልም። መሀል ላይ ተገንዝበን በወጉ ተረድተን እሱን ጠግነን ለልጆቻችን መሻገር እንችል ስናደርግና በትናንትና ውስጥ የጎደሉትን ደግሞ ዛሬ ስንሞላ ነጋቸው ብሩህ የሆኑ ልጆች ይፈጠራሉ ማለት ነው። ይሄን ያሰበ ነው ኢትዮጵያዊነት። ሲደላን ጥቅም ስናገኝበት የምናዜመው የምናወድሰው፣ ሲከፋን ሳይመቸን ሲቀር ህልሞቻችን ሲጨነጋገፉ የምንተው የወረት ጉዳይ አይደለም፣ የሁል ጊዜ ነው። በከፍታም በዝቅታም ሲመችም ሳይመችም የምንኖረው ጉዳይ እንጂ ኢትዮጵያዊነት ሲደላንና ለኛ ሲመች ለምሳሌ ስልጣን ስንይዝ ኢትዮጵያዊ ብለን ኖረን ስልጣኑ ሲቀር ደግሞ የለም ኢትዮጵያዊነት አያስፈልግም የምንል ከሆነ ይሄ ትክክለኛ መስፈርት አለ። ኢትዮጵያዊነት የምንሰዋለት ዓላማ ነገ ሃርቨስት የምናደርገው ብቻ ሳይሆን አንዳንዱ በልጆቻችን የሚታይ ሊሆን ይችላል። ለዚያም ቢሆን ዋጋ የሚከፈልለት ጉዳይ ነው። ይሄ ደግሞ በኢትዮጵያ በተደጋጋሚ ታይቷል። ሰዎች አድዋ ላይ የሞቱት፣ ሰዎች ማይጮ ላይ የሞቱት፣ ሰዎች ባድመ ላይ የሞቱት ትውልድ እንዲቀጥል ሀገር እንዲቀጥል እንጂ ከሞቱ በኋላ ሌላ የሚያገኙት ወረት ክፍያ ስላለ አይደለም። ሰዎች ህይወታቸውን ከፍለው ሀገራቸውን የሚያጸኑት ኢትዮጵያዊነት እንደዛ ባለ ደርዝ የሚለካና የሚታይ ስለሆነ ነው። ባጭሩ ኢትዮጵያዊነት ኩልል ብሎ የሚፈስ ጅረት ነው። ክረምት ከበጋ የማይቋረጥ በድምጸቱ ለተጠሙ በመድረሱ ለእርሻ በመሆኑ ተፈጥሮን በመጠበቁ እጅግ እርካታ የሚሰጥ በሰፈር ውስጥ የሚያልፍ ኩልል ያለ ጅረት ካለ ኢትዮጵያዊነት እንደሱ ነው። አንዳንዴ ዘንቦ ይደፈርስ ይችላል፣ ነገር ግን ሰክኖ ደግሞ ይጠራል። ኢትዮጵያዊነት የማይቆም በቀጣይነት የሚፈስ
በሙላት የሚመለስ በልጆች የሚገለጥ የኖረ ያለና የሚኖር ነው ብዬ ነው የማስበው።